ሰላም ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በባለፈው በክፍል 33 የቻይነኛ ቋንቋ ትምህርት በሚል የተለያዩ አዳዲስ ወርዶችን መነጋገራችን የሚታወስ ነው። እንግዲህ በባለፈው ክላሳችን ስንነጋገር ከነበራቸው ጥቂት ቃላቶች ወይም ደግሞ ሶስቶቹ እንግዲህ ስለ ይቅርታ ነበር ማለት ነው። ይቅርታን በተመለከተ ሶስት አይነት የይቅርታ ዘዴዎች እንደነበሩ ተነጋግረናል ማለት ነው። እንግዲህ እነሱን ገረፍ አድርገናቸው የምናልፍ ይሆናል ማለት ነው በዛሬው ክላሳችን። እንግዲህ በባለፈው ክላሳችን ከክፍል 33 ከተማማርናቸው ውስጥ እንግዲህ ለማስታወስ ያክል አስታውሳችሁ እናልፋለሁ ማለት ነው። እንግዲህ አንደኛውና የመጀመሪያው ማለት ነው ባኦቼን 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 እንግዲህ አንድ ሰው ይቅርታ ሲጠይቅ ሲጸጸት ማለት ነው ይቅርታ ይጠይቃል ማለት ነው። እና ይሄ በጣም ዲቴል የሆነ ሰው ህሊናው ረፍት ሲያጣ አንድን ሰው ይቅርታ የሚጠይቅበት ነው ማለት ነው። ፊሊንጉም ትንሽ ከበድ ያለ ነው ማለት ነው። አክሽኑም ከበድ ላሉ ነገሮች የምንጠቀምበት ነው ማለት ነው። 不好意思不好意思不好意思不好意思不好意思እንላለን ማለት ነው። እንግዲህ ይህንን ማለት ነው ቀለል ላሉ ነገሮች የምንጠቀምበት ነው ማለት ነው። ቀለል ላሉ ነገሮች ከሆነ አካል እርዳታ ስንጠይቅ እንግዲህ በሃዊስ ብለን ወይም ይቅርታ ይሄ ቦታ ማን ይባላል ብንል ምን ብለን ነው የምንጀምር? ይቅርታ ብለን። ስለዚህ ምንድን እንላለን ማለት ነው? በሃዊስ እንላለን ማለት ነው። በሃዊስ ብለን እንጀምራለን ማለት ነው። ሌላኛውና የመጨረሻው ሶስተኛው ማለት ዶይቡቺ 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 የሚለው ነው። ዶይቡቺ ማለት ይህም አንዱ የይቅርታ አይነት ሲሆን አንድን እቃ ስንሰብር ወይም ደግሞ ሊመለስ የማይችል ነገርን ስናጠፋ ወይም እንደዚህ አይነት ነገር ስናደርግ ማለት ነው የምንጠይቀው ይቅርታ ምን ይባላል ማለት ነው? ዶይቡቺ ብለን ለዛ ሰውዬ መልስ ወይም ደግሞ ይቅርታ ልናቀርብለት እንችላለን ማለት ነው። በዛ ሰዓት እንግዲህ የእሱ ምንም አይደል ብሎ ሊያልፍ ይችላል ማለት ነው። እንግዲህ ውድ ቤተሰቦቼ ባለፈው ክላስ እኒህን ሶስት ቃላቶች ተመምረን ነበር። ዛሬ በክፍል 34 የቻይነኛ ቋንቋ ትምህርት በሚል አዳዲስ ወርዶችን ይዤላችሁ መጥቻለሁ። እንግዲህ እነዚህ ወርዶች ምን ናቸው የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ አንደኛው እና የመጀመሪያው ከማየታችን በፊት እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው እያደረሳችሁ የደረሳችሁ ደግሞ ከመጀመሪያው ጀምራችሁ እንድታነቡት እያንዳንዱን ፎኔቲክስ እያንዳንዱን አክሰንቱን በደንብ መያዝ ይጠበቅብናል ማለት ነው። ለምን ዋናው ነገር ቋንቋ መሸምደዱ ብቻ ሳይሆን በእርግጥ ተሸምድዶ ያንን ነገር ማለት ብንሰሳት እንኳን ነገ በቀን እየተለማመድነው ስንመጣ ልዩነት ያመጣል ወይም ደግሞ ፐርፌክት ያደርገናል። እሱ አንድ ነገር ነው። አፉን የከፈተ ነው በማንኛውም በቋንቋ ወይም ደግሞ በላንጉዌጅ በሸመደድሽ ሳይሆን አፍን በከፈተ ነው በቃ ቋንቋ የሚለመደው ማለት ነው። ስለዚህ ውድ ቤተሰቦቼ ለእናንተ የምሰጣችሁ አድቫይስ ምንድነው ብትሉኝ ማለት ነው ቋንቋ ላይ አፍ መክፈት ነው በቃ ዋናው ታርጌት። የፈለገው ማንኛውም ሰው ግራመር ቢችል ፈተና ቢመልስ ካልተናገረው ቫልዩለስ ነው የሚሆነው ማለት ነው። ቋንቋ ደግሞ መጻፍ ወይም ግራመር መስራት ሳይሆን ዋናው ነገር ስፒኪንጉ ነው። ኮሚኒኬት ካላደረግን ምንም ቫልዩ አይኖረውም ማለት ነው። ስለዚህ በደንብ መለማመድ፣ አክሰንቱን በድምፅ አውጥቶ መናገር። ድምፅ አውጥተን ስንናገር ነው ቋንቋ ሊለማመድ የሚችለው። አሁን አንድ የሚያውቅ ሰው መካከል አንድ ጥያቄ ተጠይቆ ቢሰሳት በሌላኛው ቀን ያችን ጥያቄ መልሶ አይሰሳትም ማለት ነው። ቋንቋ እንደዚህ እያደረግን ልናሳድገው እንችላለን ማለት ነው። ስለዚህ ምንም ሳትሳቀቁ እንትን በሉ። ምናልባት ማንኛውም ሰው ቋንቋ ስላልቻለ ይሳቀቃል። እንግሊዝኛ ስላልቻለ ይሳቀቃል። ቻይንኛ ስላልቻለ ይሳቀቃል። እኛ
ምንም ማዘር ታንግ ላንጉጃችንን ከምናቅ ከሆነ ለሌላው ለምንድን ነው የምንሳቀቀው? ነጮች እኮ የእኛን ቋንቋ ባለመቻላቸው ይሳቀቃሉ እንደ እኛ ግን እንሳቀቃለን። ይሄም በቃ በዚህ ምንም ቋንቋ አያሳቅቅም። በየትኛውም ታሪክ ውስጥ ቋንቋ ስላልቻላችሁ አትሳቀቁ። ግን ቋንቋ መቻል ቫልዩ አለው በጣም በየትኛውም ቦታ ላይ ልትጠቀሙበት ትችላላችሁ ማለት ነው። ስለዚህ እንግሊዝኛ ባለመቻላችሁ ማፈር የለባችሁ። የእናታችሁ ቋንቋ የሆነውን አማርኛ ባትችሉ ወይም ደግሞ የስራ ቋንቋ አሁን ለምሳሌ አማርኛ ከሆነ አማርኛ ነው አይደል? አሁን አማርኛን ካልቻላችሁ እሱ ያሳፍራል። አማርኛ የግዴታ የስራ ቋንቋ ስለሆነ ኦሮምኛ ባትችሉ አሁን የስራ ቋንቋ ኦሮምኛ ቢሆን የስራ ቋንቋ ስለሆነ የስራ ቋንቋችሁ በዛ አካባቢ የሚነገር የስራ ቋንቋ አማርኛ ኦሮምኛ ከሆነ ኦሮምኛ ካልቻላችሁ እሱ ያሳፍራል። ምክንያቱም በኢትዮጵያ የሚነገሩ ቋንቋዎች ላይ ራሱ እዛው አካባቢ ተወላጁ ነው የማያውቅ ከሌለ ነው ሊያሳፍር የሚችለው። እሱ ደግሞ ሊሆን አይችልም። ማንኛውም በተወለደበት አካባቢ የሚነገርን ቋንቋ ይናገራል። ያ ነው። ስለዚህ በቋንቋ ራሳችሁን እንዳታሸማቅቁ። ቋንቋ እውቀት አይደለም፣ ችሎታ ማለት ለሆነ ነገር የምንጠቀምበት ነው እንጂ ማለት ነው። እና ጥቅሙን አይታችሁ በደንብ እንድትጠቀሙበት ለማለት ያክል ነው። እንግዲህ ወደ ዛሬው ክላሳችን ስንገባ ማለት ነው በክፍል 34 የቻይነኛ ቋንቋ ትምህርት አንደኛውና የመጀመሪያው ማለት ነው ዩሊያን እንግዲህ ዩዬ ሲል ቁርጥ ያለ ማለት ነው። ሊያን ማለት ዩሊያን ስንል ጨረቃ ማለት ነው። ጨረቃ ማለት ነው። እንግዲህ ጨረቃ በቻይነኛ ምን ይባላል ብንባል ዩሊያን እንላለን። ሊያን ይባላል። ሊያን ሲባል አን ስለሆነ ፎርዝ ቶን ስለሆነ ቁርጥ ያለ ድምፅ ስላለው ማለት ስለዚህ አን የሚላለው ማለት ነው። ስለሚዋጥ ስለሚፈጥን ምናልባት አክሰንቱ ላይ መጣ ይችላል። እሱ ሲሆን ደግሞ ማለት ጂን ላታነቧት ትችላላችሁ በትሬኒንግ ግን ስለምትመጣ ማለት ነው። ሊያን ስትሉ በቃ የእንትን ድምፀቱ ጂን የመዋጥ እንትን አለው ማለት ነው። ጂ ስትዋጥ ደግሞ አክሰንቱ በትክክል ይመጣል ማለት ነው። ስለዚህ ጨረቃ ማለት ነው። እስቲ ጨረቃ ምን ማለት ነው አልኳችሁ በቻይነኛ ዩሊያን ማለት ነው። ሌላኛውና ሁለተኛው ፀሐይ ማለት በቻይነኛ ምን ማለት ነው? ታያን ታይ ሲል አሁን ድምፁ በጣም አጭር ድምፅ ነው አይደል የሚናገረው። ታይ ሲል ፈጠን ብሎ አጠር ያለ። ያን ስል ግን ያን ስል ምንድነው ይሳባል፣ ወደ ላይ እንደዚህ ይሳባል ማለት ነው። ስለዚህ ታያን ማለት ፀሐይ ማለት ነው። ያን ሲል አን ቅድም ለምሳሌ ሊያን ስል አራተኛ ቶን አልኳችኋል። አን የሚላለው ማለት አን። ይሄ ግን አን የሚላለው ያን ታያን ማለት ፀሐይ ማለት ነው። ታያን ምን ማለት ነው አልኳችሁ? ፀሐይ ማለት ነው። ሌላኛውና ሶስተኛው ማለት ነው ሰማይ ወይም ደግሞ ስካይ በቻይነኛ ምን ይባላል ማለት ኮን ኦን የሚል ድምፀት አለው። ኦን ይላል አይደለም? አክሰንቱ ኦን ይላል። ፈርስት ቶን ያለው ቲያን ሲሆን ቲያን ሲል ፈርስት ቶን አለው። ኮን ሲል ደግሞ ጂ ስላለች ጂን ስለምንወጣትም እሷም አብሮ ፈርስት ቶን አለው ማለት ነው። ስለዚህ ቲያንኮን ምን ማለት ነው? ሰማይ ማለት ነው። ምን ማለት ነው አልኳችሁ? ሰማይ ቲያንኮን ማለት ነው። ሰማይ ማለት ቲያንኮን ሲፈጥን ቲያንኮን
ሰማይ ማለት ነው፣ ወይም ደግሞ ስካይ ማለት ነው በእንግሊዝኛ ማለት ነው። ሌላኛውና የመጨረሻው መሬት ማለት ምን ማለት ነው ነው? ዲቺዮ 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 አርዝ ነው። ዲ ማለት መሬት ነው። ቺዮ ደግሞ እንግዲህ ፕላኔት ነው። እንግዲህ አርዝ የሚለውን ፕላኔት ይወክላል ማለት። ስለዚህ ዲቺዮ ማለት አርዝ ነው ማለት ነው። አርዝ ደግሞ ከፕላኔቶች አንዷ ናት ማለት ነው አይደል? ስለዚህ ዲቺዮ 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 ዲ ስንል ፎርዝ ቶን አለው። ቺዮ ስንል ሰከንድ ቶን አለው ማለት ዲቺዮ 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 ዲቺዮ። ስለዚህ ዲ ስንል ቁርጥ ይላል አይደለም? አራተኛ ቶን። ቺዮ ስንል ደግሞ ወደ ላይ ይወጣል ማለት። ስለዚህ ምን ማለት ነው ማለት ነው? አርዝ ወይም ደግሞ መሬት ማለት ነው። ውድ ቤተሰቦቼ እንግዲህ በቻይንኛ ቋንቋ ውስጥ ብዙ የተለያዩ አይነት ቋንቋዎች ውስጥ ሲነገር ምናልባት የተለያየ ሰው በአካባቢያችሁ የሚናገረው ቻይንኛ ቋንቋ እንደ የአንዳንዱ ቻይና ይለያያል ማለት ነው። ለምን ካላችሁኝ እንደ እኛ ሀገር እንደ ኢትዮጵያ ምሳሌ ልስጣችሁ። ኢትዮጵያ ውስጥ በአማርኛ ተናጋሪ የሚናገረውና አንድ የኦሮምኛ ቋንቋ የሚናገረው አማርኛ ወይም ደግሞ አንድ የደቡብ ቋንቋ የሚናገረው አማርኛ፣ ሌላ ደግሞ ሶማሌኛ የሚናገረው አማርኛ፣ ሶማሊያ የሚናገረው አማርኛ ወይም ሌላ ቦታ እንደዚህ የራሳቸው ቋንቋ ያላቸው አሁን ለምሳሌ ትግረኛ የሚናገር ሰው የሚናገረው አማርኛ እና አማርኛ የሚናገር ሰው አማርኛ ይለያያል። አክሰንቱ ወደዛ ይወስደዋል ማለት ልክ ቻይነኛም መንደሪን አሁን የምነግራችሁ ወይም ማስተምራችሁ መንደሪን ነው እና የምነግራችሁ መንደሪን አሁን ለምሳሌ እዛ 56 አካባቢ በቻይና ምን አሉ ማለት ፕሮቪንሶች አሉ። 56ቱም የራሳቸው ዲያሌክት አላቸው ወይም ደግሞ በየአካባቢያቸው የሚናገሩት ዲያሌክት ይኖራቸዋል እና ወደዛ ይሄደ ሊሆን ይችላል እና ፐርፌክትሊ መንደሪን ሁሉም ቻይና መንደሪን ይችላል። ግን እያንዳንዱ በየአካባቢው ግን የራሱ የሆነ ዳያሌክት አለው። አካባቢው ላይ ይጠቀማል ወይም ደግሞ የእሱ አካባቢ ሰው ሲሆን ያንን ዲያሌክት ይጠቀማል። ካልሆነ ግን መንደሪን ነው የሚጠቀሙ ማለት ነው። ትክክለኛ የቻይና ቋንቋ ምን ይባላል ማለት ነው? መንደሪን ነው ትክክለኛው። ሁሉንም የሚያግባባው መንደሪን ይባላል። ልክ እኛ አማርኛ የስራ ቋንቋ እንደሆነ ሁሉ ወይም ደግሞ በአብዛኛው የሚነገረው አማርኛ እንደሆነ ሁሉ እነሱ ሀገር መንደሪን ነው ማለት ነው። የስራ ቋንቋቸው እንዳጠቃላይ መንደሪን ይባላል። ስለዚህ አክሰንቱ ቢለያይ እኔ አልችልም እንዴ ምናምን ብላችሁ መደናገጥ የለባችሁም ለማለት ያክል ነው። ምክንያቱም የሆነ ቦታ የሚናገረው ቻይነኛ በጣም የሚገርም አክሰንት ያለው ለመስማት የሚከብድ በጣም የሚያስቸግር አለ። አንዳንዱ ደግሞ በጣም ፐርፌክትሊ በደንብ አድርገህ ፒውር የሚሰማ አለ እና እንደዛ ሲሆን እኔ አልችልም እንዴ ምናምን እንዳትሉ። ምክንያቱም ዲያሌክት ሲያወሩ ራሱ ቻይነኛ ነው እንዴ እኔ ለምን አልገባኝም ብላችሁ ሳትደናገጡ የማትችሉትን ስታስተረጉ ምናልባት ወደፊት የማትችሉትን አልችልም የምትችሉትን ደግሞ አይ እንደዚህ ነው ማለት አንዳንድ ጊዜ ቋንቋ አትችልም እባላለሁ ብሎ ተሸማቆ የሆነ ትዕዛዝ ሲሰጠው እሺ ብሎ ይሄድና ሌላ ነገር ያደርጋል ማለት ነው። ለምን ብዙ ጊዜ ምን አለ መሰላችሁ ቋንቋ በጣም ሳናቅ ትዕዛዝ መቀበል የለብንም። አሁን ለምሳሌ ሂድና የሆነ ነገር ስራ ተብዬ ያን ስራ መስራት እያለብኝ አስተካከል ተብዬ ማስተካከል እያለብኝ አፍርሼ ከመጣው ወይም ደግሞ አፍርስ ተብዬ ሰርቼ ከመጣው በጣም ተቃራኒ ነገር ነው ማለት። ስለዚህ ዳይሬክትሊ እርምትም የለውም ማለት ነው እንትን የሚባለው እና የማይችሉ በማንኛውም በላንጉጅ ብቻ ሳይሆን በየትኛውም የስራ ዘርፍ ይሁን ሰው በኮንፊደንስ መስራት ያለበት የሚችለውን ነው እና ይህን ለማለት ያክል ነው። በደንብ ትሬኒንግ አድርጉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም፣ እይታም እያያችሁ አይደለም። አይ ቲንክ አንዳንድ ለመፈተሽ የሞከርኳቸው ነበሩና በደንብ እየታየ አይደለም ማለት ወይ ተከፍቱትና ጀምራችሁ ተውታላችሁ ምናምን ነገር እንደዛ አይደለም። ቋንቋውን ለመልመድ ቆራጥ ከሆናችሁ የኔ ቪዲዮ ብቻ አይደለም ሌሎች የተለያዩ ቪዲዮዎችም ማየት ትችላላችሁ። በጣም አሪፍ
የቻይነኛ ቋንቋ በቻይኖች ራሳቸው የሚያስተምሩት ይኖራል። ዩቲዩብ ላይ ሪፈር ማድረግ ትችላላችሁ። ያልገባችሁን ደግሞ ወደ ተጠይቁ ትችላላችሁ። በማንኛውም ሰዓት እኔ ኮመንት ላይም ጻፋችሁልኝ ኮንታክት ማድረጋችሁ በማንኛውም ሁኔታ እኔ እናንተን ሰፖርት ለማድረግ ፈቃደኛ ነኝ። እንግዲህ በርቱ። ላይክ፣ ሸር፣ ሰብስክራይብ አድርጉ። በጣም እስካሁን አሁን ከጀመርኩት ትንሽ 1 ወር ምናምን አልፎታል ማለት ይቅርታ፣ ወደ 3-4 ወር አልፎታል። ግን ያለው ሰብስክራይብ እና ሼር በጣም ትንሽ ነው፣ ብዙ ሰው አልደረሰም። እንደዚህም ብዬ ፊድባኩን አልጠበቅኩም ነበር። ለምን ታውቃላችሁ? ቻይንኛ የሚማር ሰው ኢትዮጵያ ውስጥ ብዙ እንዳለ ነበር ኤክስፔክት የማደርገው ማለት እና ፕሊስ ላይክ ሼር ሰብስክራይብ አድርጉ። ላልደረሳችሁ አድርሱ። እናንተ ብቻ ላይክ እናንተ ብቻ ስላያችሁትም በቂ ስላልሆነ ላልደረሰው ሰው አድርሱ። እነሱ ደግሞ ላይክ ሰብስክራይብ ቢያደርጉ ለእኔ በጣም ቫልዩ አለው። እናንተም ትጠቀሙበታላችሁ። እንጠቃቀም፣ እንተጋገዝ፣ አብረን ወደፊት እንሄዳለን። በማንኛውም ሰዓት ቢሆን እናንተን ለማገዝ ፈቃደኛ ነኝ። እንግዲህ በቀጣይ በክፍል 35 እስከምንገናኝ መልካም ሳምንት ይሆንላችሁ፣ መልካም ስራ ይሆንላችሁ። ስራ እየፈለጋችሁ ላላችሁ ደግሞ እንግዲህ ስራ አግኝታችሁ በስራ ላይ እንድታሳልፉ ምኞቴን እመኛለሁ። ስራ ላይ ላላችሁ ደግሞ እረፍት ላይ ላላችሁ መልካም ሳምንት ይሆንላችሁ። በሌላ ክላስ እስከምንገናኝ ባይ ባይ። ሀገራችንን ሰላም ያርግልን። በሰላም እንገናኝ።